ቁጥሩ እንትን ስለሚሆን ኦቲፒ ስለሚመጣበት እስካሁን ማነው አንደኝነቱን የያዘው? አክሊሉ፣ ከዛ አዶናይ፣ ከዛ ጆ። የኔ ማሻላ እንደውም 3000 መድረስ ሄድም አላወቅኩም ነበር። እግዜር ይስጣችሁ። 3000 ያደርሳችሁኝ። 3115 ደርሷል የኔ አሁን። ዜድ ሀቡ አለሁ እያለች ነው ማሪ መጣለች። ዜድ ሞዴሬተሯ እሺ። የኔ 3115 ደርሷል እና ሪምሻ እስኪ ትሞክረው። እሺ 115 1 2 3 የተሞክረው እና እንትን ከዛ ሚሆን ከሆነ እንድነግራቸው ማለት ነው። ሞክርልሽ እና አሁን ታይዋለሽ። እሺ እሺ። ትዕግስት ነቀላት እንዴ? ኔትወርክ መርጬሻለሁ። እኛ መከታ አመሰግናለሁ እናቴ። ይልቅ ሁላችሁም ሼር ዲዩት ሪፖስት አድርጉት። አሁን የሰራሁትን ቪዲዮ ሁሉም ኢትዮጵያ ይመለከተዋል። በተለይ ስደት ላይ ያለ እኛ አረብ ሀገር ያለን ሰዎች ራሳችን ለራሳችን ካልጮህን ማንም የለንም። ሁላችሁም ሼር ዲዩት ሪፖስት አድርጋችሁ የሳውዲ ኤምባሲ ምላሽ ይስጠን በሁሉም ችግሮች። እስከ ዛሬ ምላሽ ባልሰጣቸው ከሌላ ጀምሮ ከሀና ጀምሮ እኛ ውጭ ጉዳይ ቅልቦችን እየላክን ቪዲዮ ደብዳቤዎቹ እጄ ላይ ያለ ደብዳቤ እየተጻፈላቸው ደብዳቤ አይመልሱ። በጣም ጥጋበኛ ናቸው እና የዚህ ጥጋባቸው ምክንያት ምን እንደሆነ ውጭ ጉዳይ ጠይቆ ምላሹን ያምጣልን። ደሞዝ እየበሉ ለምን ችግሮቻችንን እንደማይፈቱ ለምን እንደማይሰሙን አለቃቸው ውጭ ጉዳይ ይጠይቅልንና ምላሽ ይስጠን። አለቀ። እሺ ትዕግስትንም ኔትወርክ ነክሎታል። አቤ ሴት አለች አስገባት። ወቶች እየሩስ የገንዘብ ችግር ካልሆነ ሜሉዬ ዜድ ቃልሽ ይሰረዝ። መታለች ዜድ ሜሉ መታለች። ሳዲና ላይተሯ ፍቅር ሜሉ መታለች። ይሰረዝ ያልመጡት ሳዲና ላይተሯ አዲስ ህይወት ብቻ ናቸው እና ቂርቆስ ሜሉ የኔ ናት። ቂርቆስ ላይተሯ ሳዲ አዲስ ህይወት እነዚህ አራቱ ሞዴሬተሮች በተከታታይ 3 ቀን መጥተው አያውቁም። እሺ ትዕግስትም ኔትወርክ ነቀዳት የሚያቤስም። ስለዚህ ሌላ ሰው እናስገባለን በቦታቸው። እሺ አስተማሪ ታሪክ አለኝ ብላችሁ አቡይ የገንዘብ እርዳታ አይደለም እባክሽ አስገብኝ። እሺ ግቢ። ኧረ ሉሊት ደፋር ነሽ። ፎሎ እንኳን ሳታረጊኝ እርዳታ ይንፈልግብኝ ያለሽ እንዴ? ውጪ። ያንቺ ፎሎ የኔን ህይወት የሚቀይር መስሎች ነው ፎሎ ያላረግሽኝ? ውጪ። እሺ የኔ ታሪክ አብዬ እኔና ባለቤቴ የተገናኘ ነው አንድ ሱቅ ላይ ነው። ያ ሱቅ እሱ ልብስ ሰፊ ነበረና ልብስ እየሰፋ ፀጉር ሰራተኛ የውበት ባለሙያ ነኝ። ፀጉር እየሰራሁ እዛ ቤት ነበር የተገናኘ ነው። እኔም ጠንካራ ሰራተኛ ነኝ፣ እሱም በጣም ጠንካራ ሰራተኛ ነው። ያን የስራ ፍላጎቱን አይቼ ተገናኘን እና የሚገርምሽ ነገር በቃ እሱም ሌሊት ሙሉ ሲሰፋ አድሮ እኔም ሌሊት ሙሉ ቀንም እንደዛ ፀጉር እየሰራው በቃ ሰውዬ ስራ ይወዳል፣ ጎበዝ ነው፣ የስራ ፍላጎት አለው፣ አብረን እናድጋለን ብዬ ተጋባና ሁለታችንም ከምንሰራበት ቦታ ተያይዘን ያው ጎጆ ወጣን ነው የሚባለው አይደል? ጎጆ ወጣን እና
ቤት ተከራየን። እሱም ያችን ልብስ እየሰፋ እዛ ሱቅ ላይ፣ እኔ ደግሞ እዛ በእሱ የሚሰፋውን እየተኮስኩ እየዘመዘምኩ ስራ እየሰራው በር ላይ ደግሞ ቡና እየሸጥኩ በዛው። የዛን ጊዜ ቡና የሚገርምሽ ነገር አንድ ሲኒ 50 ሳንቲም ነበር የሚሸጠው በኢትዮጵያ። እየሰራው ረዥም ዓመት በቃ ጥሩ የስራ ትግል አድርጌ ስራዬንም እያሻሻልኩ ሱቃችን እያደገ መጣ። በዛ ማዕከል አመት እንደቆየን ከዛ በኋላ እኔም የመጀመሪያ ልጄን አረገዝ፣ ልጃችንም ተወለደ። ስራችንም ከፍ እያለ መጣ። ልጄ ግን የሚገርምሽ ሲወለድ የአካል ጉዳት ነበረው። እጁ አይሰራም፣ እግሩም አፉም አይናገርም። ሲወለድ ከነ ጉዳቱ ነው የተወለደው ልጄ እና በቃ በጣም የሚያሳዝን ነው። ልጄ 2 ዓመት እስከሚሆነው ድረስ በጣም በቃ ያለቅሳል፣ ይነጫነጫል። እኔም መንቀሳቀስ መስራት አልቻልኩም። ከአቅሜ በላይ ሲሆን በቃ ልጄን እናቴ ልውሰድልሽ አለችኝ እና ልጄን ሰጠው ለእናቴ። 2 ዓመት ሲሆነው ለእናቴ ሰጠዋል። እናቴ እንድታሳድግ በቃ አንቺም ሌላ ውለጅ እና አሳድግ ያለችኝ። ልጄ ጉዳቱ እንደዛው በቃ አልተሻለውም። ረዥም ጊዜ እናቴ ይዛ እየተንገላታች ቆየች። እኔ እና እሱ እየሰራን የሚገርምሽ ነገር በሳምንት 100 ብር ከምንጥለው እቁብ እያደገ በሳምንት 1000 ብር እየጣልን ከዛ በኋላ 2000 ብር እየጣልን እቁባችንም ከፍ እያለ ሱቃችንንም እያሳደግን ስራችን በጣም ከፍ እያለ ሄደ። ስራችን በጣም እያደገ ሄደ። ከኛ አልፎ እኔ አሁን እጅ ስራ እየሰራሁ ብዙ ነገር እያደረኩኝ መስፋት ለመድኩ እና ለእኔም አንድ መኪና ገዛልኝ። እሱም እየሰፋ ወንዶች ይሰፋል፣ እኔ ሴት ሰፋለሁ። እየሰፋው በቃ እየሰራው ስራዬን ከፍ እያደረግን ስራችን እያሳደግን ሄድን። ስራችን እያደገ ሲሄድ ሰራተኛ መቅጠር ጀመርን። ሰራተኛ ቀጠርን። በሳምንት ለነሱ እሱ ትንሽ ትምህርት የለውም። እንደገና አንድ አይኑም አካል ጉዳተኛ ነው። እሱም አንድ አይን የለውም። የሚገርምሽ ነገር በእድሜም ደግሞ ከኔ ይበልጣል። ስለሚበልጥ በቃ እኔ የተማርኩ ነኝ። ሰራተኛም የሱቁን ወጪ ገቢ የምመዘግበው እኔ ነኝ። ያ ሁሉ ሲሆን ግን ስራ ሁሉ ሂሳብ ምናምን በእሱ ስም ነው አካውንት ተከፍቶ ብር የሚገባው። እሱ ይፈርማል፣ እኔ ብር አወጣለሁ። እንደዛ ነገር ነው የምንሰራው እና መጨረሻ ላይ በቃ በጣም እየሰራን ከአንድ ሰራተኛ 2 እያልን 3 እያልን ስራው በጣም አድጎ ወደ 20 ሰራተኛ ቀጥረን ልብስ ስፌት እንደ ጋርመንት ከፍ አድርገን ነው። ክፍለ ሀገር ላይ ነው በደንብ እየሰራን ስራው አድጎ በሚሊዮን የሚቆጠር ገንዘብ አገኘን። ሱቅም ገዛን 2 ቦታ በደንብ እየሰራን ነበር። መጨረሻ ላይ በቃ እሱ ብቸኛ ነው። በቃ ዘመድ የለህም ምናምን ስትለው ማዘር እኔ ዘመድ የሚባል የለኝም፣ በልጅነቴ ነው ከሀገሬ የወጣሁት እና ዘመድ የሚባል የለኝም፣ ዘመዶቼን አላቅም እና አገሩንም አታቅም የተወለድክበትን ስትለው እናቴ አቃለው አካባቢውን ካወቅክ ታዲያ እዛ እኮ አክስትና አጎት እንኳን ዘመድ አይጠፋም። ስለዚህ ሂዱና ከሷ ጋር እኔ ልጆቹን ከዚህኛውም ከታማሚው በታችም ወልጄ ነበረ እና ያን ልጅ ያዙ እኔ ይዛለሁ ሂዱና ኑ አለችን። ተያይዘን የእሱ አገር ጎጃም ነው። ጎጃም በገጠር ነው። ሄድኩኝ። እኔ ወደዛ ሄጄም አላውቅም። ረዥም ሀገር ነው፣ ሩቅ ሀገር ነው። ሄድን በፈረስ በበቅሎ ብለን የአካባቢውን ስለሚያውቀው ወደ መንጦ ለማርያም የሚባል አገር እዛ ሄድን። በፈረስ በበቅሎ ሄድኩኝ። ሄደን ዘመዶቹን አያውቁትም እነሱ በልጅነቱ ስለወጣ እንደገና አይኑም 2 እያለ ነበር ከአገሩ የወጣው። ስለዚህ አይነ ስውር አንድ አይን መሆኑን አያውቁም ብሎ ገና ብዙ ነገር ምልክት ነግሯቸው አገኘ። ዘመዶቹን አገኘናቸው። ከዛ ዘመዶቹን አገኘን። አይኔ እንደዚህ ሆኜ ነው ብሎ ሁሉንም ነገር ሲያስረዳቸው ማንን ያገኛል? እናት አባቱ ሞተዋል። እህቱን ያገኛል። እህቱ የእናቱን ልጅ አገኘ። የእናቱን ልጅ አገኘ። በቃ ብዙ እዛ ተዋወቅን። እኔም እዛ በቃ
ተጠያየቅን። ልጆች የነሱን ደግሞ 2 ይዤ መጣሁ። እኔ እዚህ ገጠር ከብት ከምትጠብቁ ኑ እዛ ከተማ ስራ አለ እኔ ጋ ስራ እንረዳዳለን ብዬ ከገጠር ይዣቸው መጣሁ እና ይሄ ሁሉ ሆኖ ሳለ ልጆቹን አመጣው። እውነትም እሱም ከዘመድ ተገናኘ። በቃ ያው ዘመድ መጣ እንግዲህ መጠያየቅ ተጀመረ። ልጆቹንም አስተማርኩ፣ ሙያም አስተማርኩ። እንደገና ልብስ እየሰፉ እንዲተዳደሩ አንዳንድ ነገር መንጃ ፈቃድም አወጣው። 2ቱም ወንዶች ናቸው ያመጣዋቸው እና የእነሱ እናት በቃ በዚህ መካከል መመላለስ ጀመረች። የእሱ እህት ማለት ነው ከእናቱ የምትወለደው እየተመላለሰች ስትመጣ በቃ እሷ በቁጥጥር ስር አድርጋዋለች ወንድማችንን የሚል ሀሳብ ጽንሰ ሀሳብ ይዘው ተነሱ። በጣም የሚገርምሽ በቃ እንዴት ነው በተንኮል ነገር ይዘው ሴራ ጠንስሰው ተነሱ እና የምትቆጣጠረው እሷ ነች። ሁሉ ነገር ሂሳብም እሷን የምትቆጣጠረው። ይሄ ነገር አይሆንም፣ ስለዚህ አንደኛው ከፍ የሚለው ሱቅ መግባት አለበት ብለው ከኔ ኋላ ተማከሩና ልጁን ሱቅ አስገቡት። የእሱን የእህቱን ልጅ ማለት ነው። በዚህ መካከል በቃ እኔ ሂሳብም እንዳልሰራ በቃ ቤት መሆን አለባት ብለው እኔን ወደ ቤት መለሱ። የእሱ የበኩር ልጅ ማለት ያንቺ የራስሽ ልጅ አይደለ? ቤት በተመለስኩበት ሰዓት እኔ በቃ ቤት እየሰራው በሱቁን ጭራሽ ወደ ሱቅ እንዳልደርስ አደረጉኝ። እንዳልደርስ ንብረቴን እንዳልቆጣጠር በቃ እንደ እንትን አዲስ አበባ ሄጃ ብሬው ዕቃ ማመጣው እኔ ነኝ። የሚገርምሽ ነገር ወልጄ በመሀል ወደኋላ ልመልስሽና አንዴ በመሀል ስወልድ ሙት ተገላገልኩና ኦፕሬሽን ሆንኩኝ። ኦፕሬሽን ሆንኩ። ያን ሙት የወለድኩ ልጅ በቃ ልጅ አጠገብሽ የለም 20 ቀን ገና ሲሆነኝ አጠገብሽ ክርስትና የለ ልጅ አልተወለደም፣ ስለዚህ ነይ እንሂድ በዛውም ሀዘንሽን ትረሻለሽ በዛው ብሎኝ በ20 ቀኔ መርካቶ ሄድኩ። የሚገርምሽ የሚያሳዝን ጉዳይ ማለት ነው። መርካቶ ሄጄ እቃ ተሸክሜ ከሱቅ እቃ ገዝቼ አይጄ መጣሁ እና እንደዛ ደም እየፈሰሰኝ በቃ ከባድ ነገር ሆኖ በቃ ጫናውን ሁሉ ተቋቁሜ እየሰራሁ እያለ ሱቅ የሚባል እንዳልደርስ አደረጉኝ። እንዳልደርስ መጨረሻ ላይ እኔም በቃ መታመም ጀመርኩ። ታሪኩ ትንሽ ይዛዛል። እስቲ በመሀል እየተቋ አንዳንድ ነገሮችን ነው ማውራት ያስኩት። እየሰራው እያለ ከሱቅ እንዳልደርስ አደረጉኝ። መጨረሻ ላይ እሱም ገንዘብ ወደ ሌላ ቦታ ማድረግ ጀመረ። እኔ ይሄም አልገባኝም። ሌላ እህታቸው ደግሞ አለች። ሌላ እህት አመጣሁና ከገጠር እሷን ፓስፖርት አውጥቼ ሂጂ አረብ ሀገር ፈርተሽ ነው እዚህ ገጠር ከምትቀመጭ ብዬ እሷንም አረብ ሀገር ላኩ። ለካ እሱ ከዚህ ደግሞ ገንዘብ እሷ የላከችው ገንዘብ ነው እያለ በእኔ ሱቅ ገንዘብ በላቤ በጎን እያደረገ እዛ ቤት ይሰራሉ አገራቸው እና በጣም ብዙ ጫና ደረሰብኝ። በጣም ብዙ ጫና መጨረሻ ላይ ሲያቅተኝ ልጄን ደግሞ ከእናቴ ላይ ተቀበልኩኝ። 10 ዓመት ሲሆነው ልጁን አመጣው ከእናቴ ላይ ታማሚውን ማለት ነው። ታማሚውን በቃ እኔ ጋር አመጣው። እየኖርን በቃ ከባድ ነገር ነው። እሱም ባለቤት የሚያመዋል፣ የጨጓራ ህመምተኛ ነው፣ HIV ፖዘቲቭ ነው እና ኪኒንም ይወስዳል ረዥም ዓመት እና እሱን በቃ ትሪት እያደረኩ በየቀኑ ሆስፒታል ነው። በየቀኑ በቃ በ3 ቀን 1 ቀን ቢያንስ ሐኪም ቤት ነው። በቃ ያም ይሁን በቃ ያን ሁሉ ተቋቁሜ መጨረሻ ላይ እኔን ከሱቅ በቃ ከሂሳብ ጭራሽ ሂሳብ ወጪ ስትፈልግ ከእናንተ እየጠየቀች ትውሰድ ብሎ ከልጆቹ ጋር አገናኘው ታሪኬ። ወጪ ስፈልግ ከነሱ ላይ ነው በገዛ ገንዘቤ እየለመንኩኝ የምወስደው ከነሱ ላይ ማለት ነው። እኔ ግን መጀመሪያ የሰራሁት እኔ ነኝ። ከዜሮ ተነስተን በሚሊዮን የሚቆጠር ገንዘብ እሱ መጨረሻ ላይ ተንኮል ስላሰበ ገንዘቡን እያወጣ መደበቅ ጀመረ። አካውንት ሁሌም ዜሮ ነው የሚሆነው። ለካ ሌላ አካውንት ባንክ ቤት ሁሌም ሲሄድ ማለት ነው። እኔ አንድ አካውንት የለኝም። አካውንት ብትከፍቺ ይሉኛል ሴቶች ባንክ የሚሰሩ ልጆች። ለካ ስለሚያውቁ ነው። አካባቢው ደግሞ እንታወቃለን እና አካውንት ሲሉኝ ምን የጋራችን ነው የት ይሄድብናል የእሱ የኔ ነው እላለሁ። አንዴ እቃ ስናመጣ እስከ 1 ሚሊዮን ብር ነው የምናመጣው እቃ። ብሩ ግን እሱ አካውንት ላይ የለም። በቃ መጨረሻ ላይ እሱም በጣም ታመመ። በቃ እንዳልሆነ ታመመ። ከባድ ህመም ታመመ።
እህቱ መጣች፣ የልጆቹ እናት መጣች ከገጠር አስታምማለሁ ብላ ገባች። መጨረሻ ላይ ከሆስፒታል 1 ወር ምናምን አስተኝቼ ከሆስፒታል ቤት ሳመጣው ትገለዋለች እሷ ጋር አይሆንም ብላ እዚሁ ያለሁበት የምኖርበት ቤት ውስጥ ለብቻ ሌላ ክላስ ይዘው እዛ ማስታምማለሁ ብላ ገባች። በቃ 20 ቀን የሚሆን አካባቢ አብራ በቃ ወደዛ ወደ ስትል ገንዘቡንም ቦታ ሲያስይዙ እሱም ትንሽ አይምሮ ትንሽ ልክ አይደለም አለኝ ዶክተር። ልክ አይደለም አይምሮ ይሄ ሰውዬ ልክ ስላልሆነ አንቺን ያስቸግርሻል፣ ግን ተጠንቅቀሽ አስታሚው ምናምን እያለኝ ሁሌም እሱ ማለት ነው። እኛ ሀገር የሆነ ሜንጫ የሚባል ስለት አለ፣ ሰውን የሚገሉ የሚመቱበት እንደ ማጭድ አይነት ሆኖ እንጨት ረዥም ማለት ነው። ስለት ራስጌው አስቀምጧል አልጋ ውስጥ። አላየሁትም። እዛ ነበር የምተኛው ረዥም ጊዜ ማለት ነው። አላየሁትም እኔ እና ያን ስለት አገኘው። ያን ስለት ወስጄ ለፖሊስ አስረከብ። ፖሊስ አስገባውና በቃ እሱም ታሟል ተብሎ ወጣ። ከዛ በኋላ እህትየው ይዛው አስታምማለሁ ብላ ይዛው መልሳ ጎጃም የሚባል ሀገር ይዛው ሄደች። ጎጃም ሀገር ሄደ። ወር የሚሆን አካባቢ ቆይቶ ሲመጣ ፍርድ ቤት ነው የወረደው። ፍርድ ቤት ወርዶ ከነቦርሳው ትፍታኝ የሚል ፍቺ ክስ ከፍቶ ጠበቀኝ። ከፈተና አስጠራኝ። ምንድን ነው ስል ትፍታኝ ይላል። ለምን ትገለኛለች? ስለምትገለኝ ትፍታኝ ይላል። እኔ አልፈታውም። ታሞ አይምሮ ትንሽ ረዥም አመት ኪኒን እየወሰደ ስለሆነ ኪኒኑ ትንሽ ጭንቅላቱ ስለነካው ታሟል እና አልፈታውም። አሁን ፈትቼው የት ነው ቢሞት እንኳን የሚቀበረው ስል በቃ ዘመዶቼ ጋር ሄዳለሁ። ትፍታኝ፣ አልፈልግም፣ ንብረቴንም ታካፍለኝ አለ። ብዙ ማስረጃዎች ነበሩኝ። ፍርድ ቤቱም ትንሽ እኔ በሰዓቱ 1 ብር የለኝም። እሱም ገንዘቡን ስላሸሸ ፍርድ ቤት ላይ 1 ብር የባጃጅ ከጎረቤት እየለመንኩ ነበር የሚሄደው። የባጃጅ 10 ብር አጥቼ ማለት ነው። ደርሶ መልስ 50 ብር ከጎረቤት ላይ እየተበደርኩ እሄድ ነበረ። ያን ሁሉ ገንዘብ ረስቶ በቃ አጥቼ በባዶ ማለት ነው። ፍርድ ቤት ላይ ሲመረመር እንትኑ 60 ብር ነው ያለው። ሁሉም ወደ 8 አካውንት ነው የወጣው። 8 አካውንት ላይ 60 ብር ተገኘ እና መጨረሻ ላይ ምንም ማድረግ አልቻልኩም። ይመርመርም ተባለ። እሱ የሚሄደው በገንዘብ ይዞ ነበር የሚንቀሳቀሰው፣ እኔ ደግሞ በባዶ ነበር። ሁለተኛ ፍርድ ቤት ውዬ ስመጣ ይሄ በሽተኛ ልጅ ነው ቤት የሚጠብቀኝ። ቢያንስ የሚያጎርሰው የለም፣ የሚያበላው የለም፣ የሚያነሳው የሚጥለው የለም፣ ሽንቱን ሰገራው የሚቀበለው የለም። የሚያሳዝንሽ ታሪክ ስመጣ ላዩ ላይ ሽንቱን ሸንቶ አርቶ ይጠብቀኝ ነበር። በፊት በሰራተኛ ነበረ በአጋዥ። በኋላ ግን ብቻዬን ስለሆንኩኝ ምንም ማድረግ አልችልም። ልጁ ሸንቶ ላዩ ላይ ሰገራውን ተጸዳድቶ ይቅርታ አቡ እንደዛ ነበር የሚጠብቀኝ እና ለልጁ ስለማስብ ፍርድ ቤት ምን እንደሚሉኝ እንኳን አልሰማም ነበር። እሱ ግን ጠበቃ አቁሞ ነበረ ለእኔ ንብረቱ ይገባኛል፣ ንብረት ለእኔ እያለ መጨረሻ ላይ ከአቅሜ በላይ ሲሆን በቃ የሚደርሰኝን ስጡኝና እኔ ሰው ቤት ሰርቼን ቢሆን ልጁን አኖረዋለሁ፣ በቃ ልጆቼን አሳድጋለሁ ብዬ እጅ ሰጠው። በቃ ሀቡ አመድ ሸጬ ያመጣሁት ገንዘብ መጨረሻ ላይ ፈላጭ ቆራጭ እነሱ ሆኑ። በቃ እኔ ከኔትወርክ ውጭ አደረጉኝ። ሱቅ ውስጥ የነበረውን ትልልቅ እቃ አሸሸው በቃ ዞር አደረገው። መጨረሻ ላይ የዛሬ 20 ዓመት 15 ዓመት የተቀመጠ ቡቱቱ ቃርዳ እቃ ነው ሱቅ ውስጥ ይቆጠር ተብሎ ሲከፈት ሱቁ የታሸገውን ሱቅ እንዴት አድርገው እንደከፈቱት እንዴት አድርገው እንዳሸሹት ውስጥ ለውስጥ እሱ ሲሄድ ከርሟል። እኔ ደግሞ በቃ ጭንቅላቴ በቃ ዞረብኝ። መጨረሻ ላይ ስካፈል የቆየ ሱቅ ስንጀምር የነበሩ እቃዎች ሱቅ ውስጥ የነበሩ የመጀመሪያ ስራ የጀመርንባቸው እቃዎች ናቸው ሱቅ ውስጥ የነበሩት። በቃ ምንም ማድረግ አልቻልኩም። እሱን ተካፈልኩ። ብር የለም ተባለ። በቃ ብር ባዶ ነው አካውንት ላይ የሌለ ብር እንዴት ነው የምናስገድደው ተባለ። መጨረሻ ላይ በቃ ብዙ ከባድ ፈተናዎችን አሳለፍኩ።
ሱቁን መጨረሻ ላይ በቃ እሱም ታሟል፣ አይምሮውን ያሟል ብዬ ለማሳገድ እንኳን ብሞክር አልቻልኩም። በቃ እኔ ሱቁን ስሙን በሱ ነበረ ሱቅ ታዞርልኝ፣ እኔ ደግሞ መኖሪያ ቤቱን ላዙርላት አለ። እኔ ይህን በሽተኛ ልጅ ይዤ ኪራይ ቤት መንከራተት አልችልም፣ የሚያከራየኝም የለም። ስለዚህ ያለኝ አማራጭ ወጣ ብሎ ገጠር ውስጥ ያለ የተሰራ መኖሪያ ቤት መውሰድ ነው ያለብኝ። ሱቁን ይቀመጥ፣ ምናልባት በህይወት እንኳን ብናልፍ ይሄ በሽተኛ ልጅ ለአንድ እንኳን የሚያኖርልን የለም ብል ህግም ሊሰማኝ አልቻለም። ልጁ 18 ዓመት ሆኖታል። የኛ ሀገር ዳኛ አቡ 18 ዓመት ስለሆነው በዊልቸር ይዘሽው ነይ ብለው በዊልቸር ሳቀርበው ልጁ አፉ ስለማይናገር ሰውነቱ ይንቀጠቀጥ ነበር። አብዋ ሰውነቱ ይንቀጠቀጣል፣ መናገር አይችልም። 18 ዓመት ስለሆነው ሌላ ጠበቃ ለሱ ለብቻ ጠበቃ አድርገሽ ነው ለሱ ንብረት የምትጠይቂው እንጂ አንቺና ባልሽ ብቻ ያፈራችሁትን ንብረት ነው አንቺ የመጠየቅ መብት ያለሽ አሉ። መጨረሻ ላይ ምንም ማድረግ ስላልቻልኩ በቃ እኔ ከአቅሜ በላይ የሆነ ነገር ገጠመኝ። እሱም በቃ አትበያትም፣ በቃ ምንም ማድረግ አይቻልም፣ እችን ገንዘብ ስሙን ያታገኝም እያለ የሚገርምሽ ነገር ለጠበቃ በሳምንት 100 መጨረሻ ላይ ወደ 3 ሚሊዮን ፎቅ የሚከራይ ሱቅ እንሰራለን ብለን ያስቀመጥነውን ብር የት እንዳደረገው ረስቷል። እነሱ ጋር ይሆናል የሚል ጥርጣሬ ነው እስካሁን ያለኝ። ብሩ የለም ተበልቷል። የት እንዳለ አያስታውስም። እሱ የመርሳት ችግር ገጥሞታል። መጨረሻ ላይ 1 ሚሊዮን ብር ነው ያስፈረሙት ይባላል። ሱቁን በ1 ሚሊዮን ብር ከነቃው ከገጠር ያመጣዋቸው ልጆች ገቡበት። ፍርድ ቦታ ህግ ቦታ ሲሄድ መብቱ ነው ድርሻውን መውሰድ፣ ድርሻውን ለፈለገው ሰው የመስጠት መብት አለው አሉ። እኔ ግን የ23 ዓመት በሽተኛ ልጅ ይዤ 25 ዓመት ሙሉ ከሱ ጋር እድሜን በሙሉ የለፋሁበትን ከ23 ዓመት እድሜ ጀምሮ የለፋሁበትን 25 ዓመት ያፈራሁትን ጥሪት ለእህቱ ልጆች አወረሳቸው። ሽያጭ የሚመስል ውርስ ከነ ንብረቱ። አሁን እሱ አዲስ አበባ ነው ያለው። በቃ ምን እየሰራም እንደሆነ አይታወቅም። እሱ ራሱን ረስተዋል። ወንድሙ ነው እኔ ነኝ ያዋዋልኳቸው ብሎ ነው እንግዲህ የወሰደው። እኔም በሽተኛ ልጄን ይዤ ልብስ እያጠብኩ ልጄን እያኖርኩ ነው። ልጄ መናገር አይችልም። የእሱ ታናሽ ደግሞ አሁን 18 ዓመቱ ገና አሁን ነው 18 ዓመት። ልጆቼን እያሳደግኩ ነው። ከዛ ሁሉ ከማግኘት ውስጥ ወጥቼ ማለት ነው ልብስ እያጠብኩ እንደገና። እነሱ ግን ንብረቴ ላይ ቁጭ ብለው አሁንም በቃ ስለሰጣቸው ምንም ማድረግ አልችልም። ጠበቃ ገዝቶ በንብረቴ ይሄ አይደለም ገንዘቤ፣ ይሄ አይደለም ንብረቴ፣ ይሄ አይደለም ሱቅ ውስጥ የነበረኝ ንብረት፣ ይሄ አይደለም እያልኩ ጭራሽ እኔ ላይ ጭራሽ ህግ እኔን ሊያስር ይፈልጋል። ለምን? እሱ ገንዘብ ይዞ እየሄደ ስለነበረ። አቡ በጣም ይከብዳል። እንደዚህ አይነት የሚያሳዝን ታሪክ አለ እና አሁን ልጄን አይተሸዋል። እስቲ ፕሮፋይሌ ላይ ገብተሽ እዩ። ልጄ 23 ዓመቱ ነው። መሄድ አይችልም፣ ማውራት አይችልም። ጆሮ ብቻ ነው የሚሰማው። ሌሊት እንኳን ሲተኛ ማገላብጠው እኔ ነኝ። ሰገራውን ግሬ ላይ አድርጌ ነው እንደ አራስ ልጅ ሰገራውን የሚጸዳዳው። ኪሎ ከ70 ኪሎ በላይ ነው። በጣም ይከብዳል። አቡ አቤት ትዕግስት፣ እየሰማንሽ ነው እኮ ውዴ። አንቺ ስጠራሽ አትሰሚኝም። የራስ ወይ ኔትወርክሽ ነው መሰለኝ አይሰማሽም። ማ ኢየሩስ የገንዘብ ችግር ካልሆነ ሞዴሬተሮች አስገቧት፣ ትጻፍና የገንዘብ ችግር አይደለም ብላ ትጻፍና አስገቧት። እና ውዴ ትዕግስት ኔትወርክሽ ነው ይሰማል። ሚዩት አድርጊና አዳምጪኝ። አዎ ይሰማል። እኔ እናት ኔትወርክ የተቆራረጠ ነው። እሺ አብዬ እና ታሪኩ
በጣም 25 ዓመት እኔ የዛን ጊዜ እድሜ እሱን ሳገባ 23 ዓመት ነው። ከዛ በኋላ ሁለተኛ ልጄን ከወለድኩ በኋላ ነው ተመርምሬ ራሴን አወቅኩት። መድኃኒት ጀምሬ መድኃኒት እየወሰድኩ ነው። ረዥም ዓመት ሆኖኛል። አሁን ልጁንም ማንሳት ስለአቃተኝ ወገቤ ተቆርጦ ዲስክ መንሸራተት ነው ተብዬ እግሬም ነርቭ ነው። አንድ እግሬንም መሄድ አልችልም። በድካም ውስጥ እየኖርኩ ነው ሀቢ። እና የባልሽን ቤተሰቦች ሀብትሽን ስለወሰዱ ለመክሰስ አልሞከርሽም? የኔ ህይወት በጣም የሚከብድ ነው። ሰዎች እንደዚህ አይነት ታሪክ ያላቸው ራሱ አይመስለኝም። ያመጣሁትን 25 ዓመት ሙሉ በትዳር 25 ዓመት ሙሉ የደከምኩበት 3 ሚሊዮን ብር በላይ ጥሬ ብር የት እንዳደረገው የለፋሁበት ራሱ አላውቅም። አሁን ደግሞ ልጄን ደግሞ አሁን ልጄ እየከበደ ሄደ። ውስጡንም አንቺም ፖዘቲቭ ነሽ። እነሱ አሁን የሚሄዱበት መንገድ እነሱ በገንዘብ ነው የሚሄዱት። ሁሉም የሚሄድበት ቦታ እያለቀስኩ ነው የምመለሰው። መልሳት አለው። ፍርድ ቤቱ ስመጣ ደግሞ ልጆች የሚበሉት የለም። ስለዛ ከባድ ነገር ገጠመኝ። በቃ ከአቅሜ በላይ የሆነ ነገር። አሁን ምን ወስኜ ነው እኔና ልጄ ብቻ በቃ መኖር ስላለብን ልጆቼ ማኖር ስላለብኝ ብዬ ነው። በቃ ከማብድና ልብሴን አውልቄ ከሚሄድ ወገቤን አስሬ ልጆቼን አሳድጋለሁ ብዬ ነው። በቃ ወስኜ ተቀመጥኩ። አብዬ ምን አልሽኝ? አብዬ ምን አልሽኝ? እና ከባድ ነው። ልጁ ደግሞ አሁን እየጎረመሰ ሄደ። እድሜው አሁን እኩዮቹ ጋር ማውራት መጫወት ይፈልጋል። እኔ ደግሞ አልከለክለውም። ልጄን እያወጣው ፀሐይ ላይ እያወጣው ንፋስ እየነካው ከሰዎች እስቲ አይሰማኝም። እስቲ አብዬ እኮ አንቺ ሚውት ስታረጊ ይቆራረጥብኛል። አንቺ ምን እያልሽኝ ነው? አንቺ አውርተሽ ስጨርሽ ሚውት ስታረጊ አወራለሁ እኔ። ለዋቢ አይሰማም? አሁን ይሰማል። ትዕግስት ከጨረሽ እኔ ደግሞ ልናገር እናቴ። አሎ አቢ ወጣትባ። ስለዚህ አሁን አንቺ የምትፈልጊው የገንዘብ እርዳታ ነው አይደል? የባልሽ ቤተሰቦች ሀብትሽን የወሰዱብሽን ለመክሰስ ሞከር ሰው ስል አብዬ አቤት። ቆይ አንዴ ትዕግስት አንዴ ሚውት አድርጊና አዳምጠሽ ከዛ ታወሪያለሽ። አሁን አንቺ ችግርሽ የገንዘብ ነው አይደለ? ፍርድ ቤት የባልሽን ቤተሰቦች ከሰሽ ሀብትሽን ማስመለስ ምናምን አትፈልጊም። ፍርድ ቤት ሲመላለስ ልጆችን ቤት ጥዬ ተራቡ፣ አካል ጉዳተኛው ልጅ ላዩ ላይ ተጸዳድቶ ነው ማገኘው ምናምን። ስለዚህ ገንዘብ እርዱኝ ነው አይደል ባጭሩ? አጠገቡ ያለው ሰው ለምን የሚሾካሾከው? ለምን ዝም አይልም? ከስር ከስሯ የሚያወራው ሰው ማን ነው? ያቡ ይሰማል? ይሰማል። ኔትወርክ እያቋረጠኝ ነው። አቡ እኮ የገንዘብ እርዳታ ነው አይደል የምትፈልጊው? አብዬ እና የእኔ ታሪክ በጣም እንደዚህ ይመስላል። ይከብዳል። 25 ዓመት ሙሉ የለፋሁበት። ወጥተሽ ግቢ እና ውጭና ተመልሰሽ ግቢ። እንደ ደከመኝ እኔ ትንፋሽ ያለቀ። መልሳ እዛው ተመልሰሽ መጣ አስገባት። እኔ ያቅሜን አካውንት ነምበሯን ስጠኝና ያቅሜን ላርግላት እንጂ ቁጭ ቤት ሰበስብልህ አልችልም። እናንተም ያቅማችሁን። ግን ቪዲዮ አብርታ ቤቷን ፈትሻችኋል? እንዴት ነው አያችሁ? ግን የቤተሰብ ጣልቃ ገብነት እንዴት ትዳር እንደሚያፈርስ
መጀመሪያ በሰላም እየኖሩ ነበረ። የቤተሰብ ጣልቃ ገብነት እንደዚህ አይነት አቋም የሌለው ባል ስታገቡ፣ በቤተሰቦቹ የሚመራ ባል ስታገቡ እንደዚህ ነው። ሁለቱም ታታሪ ሰራተኞች ነበሩ። ልክ ሀብት ሲያፈሩ ቤተሰቦቹ መጥተው ተቀራመቱ፣ መጣው ገቡበት። ግን እሱ አቋም ቢኖረው ኖሮ አያገባችሁም በእኔ ህይወት። ትናንትና ምንም ሳይኖረኝ የት ነበራችሁ? ዛሬ ሀብት ሳፈራ ነው እንዴ መታችሁ ከሚስት የምትለዩኝ ማለት ነበረበት። ግን አቋም የሌለው ባል ስታገቡ ቁራጥ የሆነ በራሱ መወሰን የሚችል ካልሆነ በስተቀር በቤተሰብ የሚመራ በእናት በእህት በምናምን የሚመራ ባል ስታገቡ እንደዚህ ነው። ለፍታችሁ ደክማችሁ ሀብት ብታካብቱም ልክ ሀብት ስታካብቱ አይናቸው ደም ይለብሳል፣ ይመጣሉ፣ ይቀራመታሉ። ለዚህ ነው ስትመርጡ፣ ወንድ ስትመርጡ፣ ባል ስትመርጡ በራሱ የሚመራ የሆነ ነገር ባልሽ ቁጥር ሄዶ እናቱን እህቱን የሚያማክር አልጫ ወንድ አታግቡ። በራሱ መወሰን ካልቻለ ይቅር። ምን አገባው? ምን አገባት እህቱ ስለ እኔ ትዳርና ሄዶ የሚያማክራት ባሌ? እናቱ ወንድሙ ምን አገባቸው? ትዳሩ የእሱ ነው አይደል? አባወራ ነው፣ እሱ ነው በትዳሩ የሚመራው። ባል ማንንም ማማከር አይጠበቅበትም። ሚስቱ አድርግልኝ ስለምትለው ነገር ማንንም ማማከር፣ እሱ ነው ፈላጭ ቆራጭ፣ እሱ ነው የቤቱ መሪ። ለምንድነው ቤተሰብ ጣልቃ ብታይ? አንቺ ባልሽ ከነ ቤተሰቦቹ ናቸው የሚመሩሽ ማለት ነው። እኔን ተየ ማለት መብት የለሽም። መብት ያለሽ ቤትሽን ከፍተሽ አንቺ በባላችሁ ቤተሰብ ተመሩ ብለሽ ምከሪ። ከዛ የፈለገ አንቺን ይስማ፣ የፈለገ እኔን ይስማ። እኔ የምኖረውን ነው የምናገረው። ባል ነው ቤቱን መምራት ያለበት እንጂ ባልሽ የሆነ ነገር እናርግ ስትዩ ቆይ አንዴ እናቴን አማክሬ ልምጣ ካለ ሂድ ወደዛ በይው። ሂድ እናትህን አግብተህ ይኖር በይው። በራሱ መወሰን የማይችል ከሆነ በራሱ መወሰን ብቁ ካልሆነ ለትዳር ብቁ አይደለም፣ አያግባ። የመታለች አበባ እየላከች ነው ሳቧት። ቡዬ እኔ እኮ በእህቱ ምክንያት ተፋትቻለሁ። እህቱን ያግባ ይሄድና ካገባ በኋላ ቤተሰብ ማማከር፣ ቤተሰብ አማከሬ ልምጣ ምናምን። ካገባ በኋላ ማንንም ሚስቱን ያማከር። በቃ ባልና ሚስት ተመካክረው ያድርጉ እንጂ ሚስቱ የሆነ ነገር ባለችው ቁጥር ሄዶ እህቱን የሚያማክር እናቱን የሚያማክር ከሆነ እንጂ ባልሽን ብቻ አይደለም ያገባሽው፣ ቤተሰቦቹንም አብረሽ ነው ያገባሽው ማለት ነው። በእነሱ በአንቺ ትዳር የሚያዙ ከሆነ ይህን ግን እሱ ከፈቀደላቸው ብቻ ነው የሚሆነው። ባል እድል ካልሰጠ የባል ቤተሰብ በአንቺ ትዳር ላይ አስተያየት የመስጠት መብት የለውም፣ እሱ መስመሩን ካልፈቀደላቸው በስተቀር። ለመጀመሪያ ጊዜ በትዳርሽ ጣልቃ ለመግባት ሲሞክሩ ኤክስኪውዝ ሚ ብሎ ካላስቆማቸው ነገ ትዳር እስከ መፍረስ ይደርሳል። ልክ እንደ ትዕግስት ህይወት አሁን እንደሰማችሁት ያችሁ አስተያየት መስጠት ራሱ መብት የላቸውም፣ እኔ ካልፈቀድኩላቸው። የኔ ቤተሰቦች ማለት ነው። የእሱን ቤተሰቦች እሱ ካልፈቀደላቸው ይሄ የኔና የሚስቴ ጉዳይ ነው፣ እኛ ተነጋግረን እኛ የምናደርገው እናደርጋለን ማለት ነው ያለበት። ልክ እህቱ ወይም እናቱ ትዳሩ ላይ አስተያየት ልክ ሊሰጡ ሲሉ ይሄ የኔና የሚስቴ ጉዳይ ነው፣ እኔ እና እሷ እንነጋገርበታለን ብሎ ካስቆማቸው በቃ ባውንደሪ ያደረገ መስመር አሰመረ። ኔቨር ድጋሚ አስተያየት ለመስጠት ያፍራሉ። ድጋሚ አሁንም ያስቆመናል ብለው ስለሚያፍሩ ደግመው አስተያየት ጭንቅላታቸው ላይ ቢመጣ ራሱ አስተያየት አይሰጡ። ለምን አልፈቀደማ ባለቤቱ። አንዳንድ እህት ደግሞ ባልን ፈርታ ወንድሟን ፈርታ ሚስትየው ላይ ጫና ለማድረግ ሚስት ለምን እንዲያታረጉ ትችላለች፣ አላውቅም፣ እሱ ባሌ ነው የሚወስነው፣ እኔና ባሌ ተነጋግረን ነው የምንወስነው ብላ እድል መስጠት የለባትም። ምንም ነገር እንድታቅ ስለ ትዳሯ ምንም ነገር እንድታቅ ራሳችሁ በቀዳችሁ ታስገቡና ከዛ ታለቅሳላችሁ። ትዕግስት ትዕግስት ይሰማሻል ማሬ?
ይሻለናል ከትዕግስት ጋር ውዶች። ትዕግስት የሰውዬው ይሰማል፣ የእሷ ግን አይሰማም። ትዕግስት ስልክሽን ስዊች ኦፍ አድርገሽ ኦን አርጊው እንደ አዲስ። አእምሮሽ ያለው ሰውዬ ድምፅ ይሰማል የሚያወራው